ሰላም እንዴት ናችሁ? ሁሉ አማን ነው? ይህ ትንሽ ማማ ዩቲዩብ ነው። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ ሁኑ። ከላይ ከጽሁፉ እንዳያችሁት ምንድነው ወደ ውጭ ፕሮሰስ እናደርግ ወይ ከሀገር ለመውጣት ስናስብ ፈጽሞ ልንሄድባቸው ወይም ደግሞ ፕሮሰስ እናደርግባቸው የማይገቡ ሂደቶችና ሰዎች እነማን ናቸው? በምን አይነት መንገድ ነው ከሀገር መውጣት የምንችለው ወይም ስራ ልንሰራ የራሳችን ነገር እንዲኖረን ከሀገር እንዴት አይነት ሁኔታ ነው ልንወጣ የምንችለው የሚለውን ነገር ነው እዛ ጋር ለማስቀመጥ በጽሁፉ የሞከርኩትና ከሀገር ስንወጣ በእንደዚህ አይነት ሰዎች ወይ እንደዚህ ፕሮሰስ በሚያደርጉ ሰዎች ፈጽሞ ልንወጣ ይገባል። እነዛ ነገሮች ምንድነው ማድረግ ያለብን? አንደኛ እናደርገው የሚገባ ነገር ቢኖር በመጀመሪያ የምንሄድበት ወይም ደግሞ ጉዳዩን ፕሮሰስ የሚያደርግልን ሰውም ሆነ ግለሰብም ሆነ ይሁ ደላላ እውነትነቱን ማጣራት አለብን። ትክክለኛ ነው ወይ? በትክክል የተባለው ቦታ ይልከኛል ወይ የሚለውን ነገር ማጣራት አለባችሁ። የሰውየውን ታማኝነት ይታወቃል ወይ? ሰውየው ከዚህ በፊት ተመሳሳይ ስራዎችን ሰርቷል ወይ የሚለውን ነገር ነው በመጀመሪያ ደረጃ ማጤን ያለባችሁ። በሁለተኛ ደረጃ ማድረግ ያለባችሁ ነገር ደግሞ ቢኖር ሰውየው ህጋዊ ሰውነት አለው ወይ? ለምሳሌ እኔ ፕሮሰስ ጀምር ከአንድም ወደ ሁለት ሀገር ወጥቻለሁ። ፕሮሰስ ጀምር ያ ሰውዬ አድራሻ አለው ወይ? ሁለተኛ የምታዩት ፕሮሰስ ትክክለኛነቱን የሚያሳውቅ መንገዶች አሉ። ለምሳሌ ያ የሚወስዳችሁ ድርጅት ወይም የሚያገናኛችሁ ፕሮሰስ ላደርግላችሁ የሚለው ደላላ የሚወስዳችሁ ቦታ አድራሻ ሊኖረው ይገባል። ወይም ኦፊስ ወይም ደግሞ የምታረጋግጡበት ነገር ሊኖረው ይገባል። ከዛ በመቀጠል ሂደቶች አሉት ወይ? ለምሳሌ የምትወጡበት ለስራ ከሆነ ምርመራ ሂደት አለው ወይ? ድርጅቱ ምርመራ ሲካሄድ እናንተ ወደ ውጭ ልትወጡ ስትል ምርመራ የማይካሄድ ከሆነ ድርጅቱ ያንን የምርመራ ወረቀት የሚያገኘው ከመንግስት ከስራና ክህሎት ስለሆነ እናንተን ምርመራ ሲያደርግ ወደ ውጭ ጉዞ ስለሆነ ያንን ወረቀት ይቀበላል ማለት ነው። አንድ ስቴፕ እንትን አላችሁ ማለት ነው። ሁለተኛ አሻራም ሰጣላችሁ። እነዚህ ሁለት ነገሮች አንደኛ የድርጅቱን ታማኝነት የሚያመላክቱ ሲሆን ከዛ በተጨማሪ የምትሄዱበትን ስራ ምን አይነት ስራ እንደሆነ ቁጭ ብላችሁ ትነጋገራላችሁ። ከየት ፕሮሰስ አደርጋለሁ ከሚለው ሰው ጋር ዝም ብሎ ችግር የለውም እዛ ትሄዳላችሁ የሚለውን ነገር ይህ አሳማኝ አይደለም። ስለዚህ እነዚህ ሁለተኛው ነገር ይሄ ወሳኝ ጉዳይ ነው ማለት ነው። ሶስተኛው ነገር ስንሄድ ደግሞ ቅድሚያ ሙሉ ገንዘብ የሚጠይቅ ከሆነ ችግር የለውም ክፈል ገንዘብ ይሄን ያህል ገንዘብ የሚል ከሆነ የምትሄዱበት ሀገርና የሚጠይቀው ገንዘብ ባላንስ ታደርጋላችሁ። ለምሳሌ ዱባይ ለሚሄድ 300,000 400,000 ብር የሚጠይቅ ከሆነ በጣም ብዙ ነው። ዱባይ ማንም ተነስቶ የሚሄድበት ሀገር ነው። ይሄን ያህል ገንዘብ አይፈጅም። ለምን ስራ ምን ያህል ደሞዝ? ሳውዲ ነው የምትሄዱት? ምን ያህል ክፍያ? በምን አይነት መንገድ ነው? የት ነው ካምፓኒው? ምንድነው የሚባለው የሚለውን ነገር ትጠይቃላችሁ። ሶስተኛ ሙሉ ገንዘብ ጠቅላላ ገንዘብ መተዋዋላችሁበትን ገንዘብ ጠቅላላ ገንዘብ ባንዴ የሚጠይቅ ከሆነ ትክክል አይደለም ማለት ነው። ባይ ስቴፕ ፕሮሰስ ታደርጉ። ለምሳሌ ምርመራ አሻራ በምታደርጉ ጊዜ የተወሰነ ገንዘብ ትሰጡታላችሁ። ከዛ በኋላ የአግሪመንት ወረቀት ሲመጣላችሁ የተወሰነ ገንዘብ ትሰጣላችሁ። ከዛ በኋላ ሌላው የአግሪመንት ወረቀት ከመጣላችሁ በኋላ የቪዛ ስታምፕ ወይ ደግሞ ቪዛ ወደ ኤምባሲ የሄደበትን መንገድ ካያችሁ ወይም ፓስፖርታችሁ ላይ የሆነ ነገር ሲሆን ትሰጣላችሁ። ከዛ በኋላ ቪዛችሁ ሲመጣ የቀረው ሙሉ ትከፍላላችሁ ማለት ነው።
ወይም አስቸኳይ ከሆነ የሚሰራው ድርጅቱ እነዚህን የሚያሳይበት ፓስፖርት ላይ የሚመታው ነገር የቪዛ ፕሮሰስ ከዛ የሚሰጣችሁ ኮንትራትና እናንተ መጀመሪያ የተነጋገራችሁት ወረቀት የምትፈርሙት የምትሄዱበት ስራ አንድ አይነት ነው ወይ የሚለውን ነገር እንትን ማለት አለበት። ዝም ብላችሁ ከሀገር ስለወጣችሁ ብቻ ስራ አታገኙ። መጀመሪያ አገር ላይ ነው ጉዳዩን መግደል ያለባችሁ። እነዚህን ወሳኝ ነገሮች በትክክል ከተገበራችሁ በአግባቡ መውጣት ትችላላችሁ። ገንዘባችሁም ኪሳራ ሳይገባም ነው። በደፈናው አየር በአየር ፕሮሰስ የለም። በምን ለምሳሌ 300 ሺህ ብር ከፍላችሁ ዱባይ ሄዳችሁ የምትሄዱበትን አታውቁም፣ ችግር የለውም። እዛ የሚከፈል 2000 ድርሃም ነው 2000 ሪያል ነው ምናምን። እዛ ስትሄዱ ምንም ነገር የለም። መጀመሪያ ያሰራችሁት ወደ የለም፣ ተጠያቂነት የለውም ያ ድርጅት። እናንተ የወጣችሁት ፕሮሰስ ያደረጋችሁት አድራሻ ካለ ስትወጡ ከዛ ሀገር ተጠያቂነት ይኖረዋል። እናንተ ችግር ቢገጥማችሁ ቤተሰብ ያንን አድራሻ ሳለው በዛ በሄዳችሁበት ኦፊስ ስም በህግ ልትጠይቁት ትችላላችሁ። ከተበደላችሁ ያ ድርጅት በህግ ቁጥጥር ስር ይውላል ማለት ነው። ስለዚህ ይህንን መሰረት አድርጋችሁ አጣርታችሁ ነው ከኢትዮጵያ መውጣት አለባችሁ። የምትሄዱበት ሀገር የምትሄዱበት ቦታ ምንድነው? የትኛው ነው ትክክል ነው? ከምንሄድ ትክክለኛ የፕሮሰስ ሂደቱን መጠየቅ፣ ላክላችሁ ቪዛ ማጣራት ትክክል ነው አይደለም። ትኬት ሲመጣ ቀድማችሁ ገንዘቡ ትኬታውን ተሳፈራላችሁ ብሎ የትኬት እንትን ሲመጣ ለትኬቱ ትክክለኛ ነው ወይ የተቆረጠ ነው ወይ የሚለውን ነገር በትክክል ብታጣሩ ጥሩ ሂደትን ትከተላላችሁ ብዬ ነው የማስበው። ይሄ ጥሩ መረጃ ነው ብዬ ነው። በሌላ እንዴት ነው የሚለውን ሌላ ተጨማሪ ነገሮች ከወጣችሁስ በኋላ እንዴት ነው የምታደርጉት፣ ምን አይነት አካሄድ አለ፣ ምን አይነት ነገር ነው ልገጥማችሁ የሚለውን ደግሞ በክፍል 2 ይዤ እመጣለሁ። ስለሰማችሁን ስላዳመጣችሁን አመሰግናለሁ። ላይክ ሰብስክራይብ በማድረግ ለሌሎቹ እንዲደርስ